እጅግ በርካቶች የታሪክ መጻሕፍትና ተመራማሪዎች እንደሚመሰክሩት በምንኖርበት መሬት በጥንት ጊዜ ገናና ስርወ መንግስት ከነበራቸውና በስልጣኔ እጅግ መጥቀው ከነበሩት ጥቂት የዓለማችን ሀገሮች ውስጥ ታላቋ ሀገር ኢትዮጵያ አንዷ ነበረች። እናም ስለዚህ ታላቅ ሀገር በዓለማችን የሚገኙ ታላላቅ የታሪክ ጸሐፊዎችና ተመራማሪዎች ያቀረቡትን እጅግ ተአምራዊ ምስክርነት ብሎም ብዙዎቻችን ስላልሰማናቸው ድንቅ ታሪኮች በዛሬው መርሃ ግብራችን ወደ እናንተ እናደርሳቸዋለን። ከመርሃ ግብራችን በፊት ይህን ዝግጅት ላይክ እና ለሌሎች ኢትዮጵያውያን ሼር ማድረጋችሁን አትዘንጉ። ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ይቀላቀሉ። መልካም ቆይታ። ሀገሪቱ ለብዙ ሺዎች ዓመታት የዘለቁ የስልጣኔዋ ማሳያ የሚሆኑ የራሷ ፊደል፣ የዜማ ስልት፣ የዘመን አቆጣጠር፣ የኪነ ህንጻ አሰራር፣ የስዕል አሳሳል ጥበብ ወዘተርፈ ያላት ሀገር ስትሆን በተጨማሪም ለብዙ ሺዎች የሚቆጠሩ ጥበብ መንፈሳዊ፣ ጥበብ ስጋዊን የያዙ ጥንታውያን የብራና መጻሕፍትን ይዛ የኖረች ሀገር ናት። ከስነ ፈለክ ጥንታዊ ስልጣኔዎችን ብናነሳ ከኢትዮጵያ ጋር ተያይዘው ስለሚጠቀሱ ህብራተ ከዋክብት፣ የዞዲያክ ምልክቶች አራቱን ወቅቶች ስለሚያመለክቱ አራቱ ታላላቅ ከዋክብት ከመናገር አስቀድሞ የጥንታውያን የኢትዮጵያ ከፍተኛ ስልጣኔ ለመረጃ ያክል የተወሰነውን ማወቅ ስለ ኢትዮጵያ የስነ ፈለክ ዕውቀት በመቀጠል የምንጽፋቸውን ሐሳቦች በበለጠ ግልጽ ያደርጋቸዋል። በተለይ ደግሞ በኢትዮጵያውያን ንጉሳውያን ቤተሰቦች ስለሚጠሩት የአንድሮሜዳ፣ ካሲዮፒያና ሴፌውስ ህብራተ ከዋክብትን ስያሜና ታሪክ ለመረዳት የጥንታዊ ግሪኮችና ሮማዎችን ማይቶሎጂ እንዲሁም ስለ ኢትዮጵያ የነበራቸውን እይታ በጥቂቱም ቢሆን መረዳቱ እጅግ ጠቃሚ ነው። የዓለም አቀፉ አስትሮኖሚ ህብረት በአንድሮሜዳ ህብረ ኮከብ ውስጥ የሚገኙትን አንድ ኮከብና አንድ ኤክሶፕላኔት ሰይሙ ብሎ ለኢትዮጵያ ህዝብ እድሉን ሲሰጥ ምክንያቱ ምን እንደሆነም በዚያው እንረዳለን። መጀመሪያ ግን የጥንት ኢትዮጵያውያንን ታሪክና ስልጣኔ አሁን ያለው ዓለም መናገር ለምን ይፈራል የሚለው አንኳር ጥያቄ ብዙ መሰረታዊ ጥያቄዎችን ይመልስልናል። እኛ ስለ ራሳችን ጉዳይ ተደላድለን ቁጭ ባልንበት ጊዜ ስለኛ ጥንታዊ ስልጣኔ የተረዱና በጥልቀት ያጠኑ ዓለም አቀፍ ታላላቅ ተመራማሪዎችና ጸሐፊያን በቁጭት የተናገሩትን ድሩሲላ ዱንጂ ሃውስተን የተባለች አሜሪካዊት የታሪክ ተመራማሪና ጸሐፊ ወንደርፉል ኢትዮጵያንስ ኦፍ ዘ ኤንሸንት ኩሸንት ኢምፓየር በተባለው አስደናቂ መጽሐፏ ላይ የጥንት ኢትዮጵያውያንን እውነተኛ ታሪክ ለመደበቅ ሴራዎች ወይንም ደባዎች በጋራ ስምምነት የጸደቁ እስኪመስል ድረስ ይደረጋሉ ትላለች። ድሩሲላ በተጨማሪም ዛሬም ድረስ እውነተኛ ታሪኮች በሚስጥርነት የተያዙ ይመስላል ባይነች። ለኢትዮጵያውያን ደግሞ ምክሯን በጻፈችው መጽሐፏ ላይ የገለጸ ሲሆን እናንተ ኢትዮጵያውያን ሆይ አንገታችሁን ቀና አድርጉ፣ ስለናንተ አባቶቻችሁና አያቶቻችሁ የጻፉትን መርምሩ፣ በእነርሱም ኩሩ ብላለች። ዶንሊ የተባለ የታሪክ ሊቅ ደግሞ የስልጣኔ ፈርቀዳጅ የነበሩትን ህዝቦች ትተን ውለታውን ለሌላ መስጠት ለወደፊቱ የዓለም እርገት የሚፈይደው ነገር ምንድነው በማለት ይጠይቃል። በእርግጥ በጥንታዊ የሀገሮች ታሪካዊ መዛግብት ላይ ዓለም አቀፍ ደባ ወይንም ኮንስፓይረንሲ እንዳለ ግልጽ ነው። የጥንት ኢትዮጵያውያንን ስራም ለሌላ ሀገር የሚሰጥበት አጋጣሚም ነበር። ለምሳሌ ታሪክ ጸሐፊው ባልዊን አንዳንድ የግሪክ ጸሐፊዎች ታሪክን በማዛባት የትሮይ ህዝቦች የትሮያውያንን ጦርነት የተፋለሙት ኢትዮጵያውያን ኩሾች ሆኖ ሳለ ታሪኩን ለግብጽና ታሪክ ሰጥቷል በማለት ቅሬታውን ይገልጻል። ለዚህ ነበር የጥንት ስልጣኔ ተመራማሪዋ ድሩሲላ አንዳንድ የታሪክ ጸሐፊዎች ለኢትዮጵያ የቀደመ ስልጣኔ ተገቢውን ዕውቅና መስጠት ይተናነቃቸዋል ማለቷ ያለ ምክንያት አልነበረም። ለመሆኑ የጥንት ኢትዮጵያውያን ስልጡን ህዝቦች ነበሩ ስንል አውሮፓውያን፣ እስያን እንዲሁም ግሪክና ሮማውያን በዚያን ዘመን በምን ደረጃ ነበሩ የሚለው ጥያቄ ልናነሳ ግድ ይላል። ለዚህም ጥያቄ እነዚህ የውጭ ታሪክ ተመራማሪዎች መልስ አላቸው። ድሩሲላ በመጽሐፏ እንደጠቀሰችው አውሮፓውያንም ሆኑ እስያን ባልሰለጠኑበት በዚያን ወቅት አፍሪካ በተለይ ደግሞ ኢትዮጵያ ከፍተኛ ስልጣኔ ላይ ነበረች። ግሪክና ሮም ደግሞ መፈጠራቸውም አይታወቅም ነበር ብላለች። እንደ ጥናቷም ታላላቅ የታሪክ አዋቂዎች የሚናገሩትን ጠቅሳ ስትገልጽ ገናናዎቹ ኢትዮጵያውያኑ ኩሾች በቅድመ ታሪክ በሶስት ክፍለ ዓለማት ማለትም በአፍሪካ፣ በእስያና አውሮፓ ግዛታቸውን አስፋፍተው ነበር። እናም አንድ የታሪክ ተመራማሪ የእነዚህን ህዝቦች ታሪክ ከልብ ለመመርመር ቢነሳ ህዝብ አዳም ሲዘምርላቸው የኖራቸውን የታላቁ እስክንድርን፣ የነ ናፖሊዮን ቦናፓርት፣ የነ ኑሊዮስ ቄሳርን በዓለም ዙሪያ ግዛትን የማስፋፋት ዘመቻን ድንቅ ታሪክ ሆኖ ያገኘዋል።
ይሁን እንጂ በሜዲትራኒያን ባህር ዳርቻዎች ለዘመናት የዘለቁ ከተሞችና ግንባታዎችን የሰሩትም እንዲሁም ሌሎች ታላላቅ ስልጣኔዎችን ያስተዋወቁትን ህዝቦች ታሪክ በይፋ ለመቀበል ታላቅ ፍራቻ ያለ ይመስላል ብላለች። 60 ዓመት ቅድመ ልደተ ክርስቶስ የነበረው ዲዮድሮስ የተባለ የታሪክ ሊቅ ደግሞ አውሮፓውያን ኋላ ቀር እድገትና አኗኗር ላይ በነበሩበት ወቅት ኢትዮጵያ ታላቅ ስልጣኔ ላይ ነበረች። ለግብፃውያን ስልጣኔን ያስጀመሩና እስከ ህንድ ድረስም የገዙ ናቸው ብሏል። ለመሆኑ እነዚህ ጸሐፊዎች ይህን ለማለት ያስገደዳቸው ጥንታዊቷ ኢትዮጵያ በምን ደረጃ ብትገኝ ነበር የሚለው ደግሞ የተወሰነ እኒ በ700 ዓመተ ምህረት የነበረው የቢዛንታይኑ ስቴፋንስ ባጠናው ጥልቅ ጥናት ኢትዮጵያ መሬታችን ላይ የተመሰረተች የመጀመሪያው ሀገር ነች ሲል፣ አርኖልድ የተባለ ጀርመናዊ ታሪክ ጸሐፊ ደግሞ ኢትዮጵያን የመሰለ ጥንታዊ ሀገር ከወዴት ይገኛል በማለት በአድናቆት ሆኖ ጥንታዊቷን ይገልጻታል። እነዚህ ጸሐፊዎች የጥንት ኢትዮጵያን የስልጣኔ አስተዋጽኦ ሲገልጹ ሕግን በመመስረትና በሕግ መመራት፣ በከዋክብት ጥናት፣ በፍልስፍና፣ በስነ ጽሑፍ፣ በቋንቋ፣ በሙዚቃ፣ በወርቅ ቁፋሮ፣ ብረት አቅልጦ መሳሪያ በመስራት፣ በስነ ህንፃ፣ በሂሳብ፣ በስነ ጥበብ፣ በግብርና፣ በሲራራ ንግድን በመነገድ እንዲሁም የመጀመሪያውን የዓለማችንን ቋንቋ በማበርከት የሰሩት ድንቅ ሥራ የኩሽ ምድር የሆነችውን የኢትዮጵያን ስልጣኔ ማሳያ ታላቅ ምልክት ነበር ብለዋል። ፕሮፌሰር ቻርልስ የተባለ ጸሐፊ ደግሞ የናይል ጤግሮስና ኤፍራጥስ ሸለቆ የመጀመሪያዎቹ የሰለጠኑ ነዋሪዎች ኩሾች ኢትዮጵያውያን ነበሩ ብሏል። ይህን የቻርልስ ሐሳብ ጆን ጂ ጃክሰን የተባለ አሜሪካዊ ኢትዮጵያ ኤንድ ዘ ኦሪጂን ኦፍ ሲቪላይዜሽን በተባለው መጽሐፉ ላይ ጠቅሶታል። ጃክሰን በተጨማሪ እንዳብራራው ከሆነ የመስጤጦሚያና ግብጽ ጥንታዊ ስልጣኔ ባህል ከኢትዮጵያውያኑ የተወረሰ ሲሆን የመጀመሪያዎቹ ግብፃውያን ኢትዮጵያውያን እንደነበሩ አስቀምጧል። የፕሮኩለስን ሐሳብ ለማብራራት ጃክሰን በመጽሐፉ እንደጠቀሰው ለማያዎች የስልጣኔ መሰረት ተደርጋ የምትወሰደው የአትላንቲክ ውቅያኖሷ አትላንቲስ የኢትዮጵያ ግዛት ነበረች ይላል። ሰር ሄነሪ ራውንሰንም የሰማሪያና አካድ የመጀመሪያዎቹ ስልጡን ነዋሪዎች ከኢትዮጵያ የሄዱት የአፍሪካዎቹ ኢትዮጵያውያን ናቸው ይላል። ተመራማሪው ካውንት ቮልኔ ደግሞ በጻፈው ታላቅ መጽሐፍ ላይ 12ቱ የዞዲያክ ምልክቶች ለመጀመሪያ ጊዜ የሳሉት ቀደምት ኢትዮጵያውያን ናቸው ሲል በጥናቱ አስቀምጧል። ሄረን ሉድዊግ የተባለ ጸሐፊ ደግሞ የኢትዮጵያ አስደናቂ ጥንታዊ ስልጣኔ ካጠና በኋላ ከጥንታዊ ታሪክ ጀምሮ ኢትዮጵያውያን እጅግ የተከበሩ ነገር ግን ሚስጥር የሆኑ ህዝቦች ናቸው በማለት አድናቆቱንና መገረሙን በአንድ ላይ ገልጿል። ሌላው በተለይ አሁን ያለውን ትውልድ የሚያነሳውና በግልጽ ያልተመለሰለት ጥያቄ የጥንታዊቷ ኢትዮጵያ የግዛት ክልል እስከየት ድረስ ነበር የሚለው ነው። በዚህ ላይ እስካሁን የራሳቸውን ምስክርነት ለማንሳት የተለያዩ ጸሐፊዎች ያሉትን እናንሳ። ድሩሲላ እጅግ በሚያስደንቀው ብዙ የታሪክ መጽሐፍትን ምስክር አድርጋ በጻፈችው መጽሐፏ ላይ እንደጠቀሰችው ከህንድ እስከ አውሮፓ ባቢሎንና ታናሿ እስያ የዛሬዋ ቱርክ ስልጣኔያቸውን ያስፋፉ የኢትዮጵያ ኩሾች ነበሩ ትላለች። የታሪክ ጸሐፊው አርነስት ፍሬድሪክ ደግሞ ብዙ በዓለም ዙሪያ ያሉትን የታሪክ መዛግብትንና ሰነድን በማገላበጥ ከህንድ እስከ ስፔን ኢትዮጵያውያን ነግሰውበት ነበር ይላል። ጃክሰንን በመጽሐፉ የተለያዩ ታላላቅ ጸሐፊዎችን በመጥቀስ እንዳሰፈረው ደግሞ የኢትዮጵያ ግዛት ህንድን፣ ግብፅን፣ ጥንታዊት አረቢያን የያዘ ነው ይላል። በተጨማሪ ፕሮፌሰር ሊዮ ዌርነር እና ዴስሬ ቻርኔ እንደጠቀሱት ከሆነ ኮሎምቦስ አሜሪካን ከማግኘቱ በፊት በአፍሪካውያን ተገኝታለች፣ የኢትዮጵያም ዘሮችም በቦታው ነበሩ በማለት ካደረገው ጥናት በመነሳት ጽፏል። በታሪክ ምርምሩ ከፍተኛ እውቅና የነበረው ሊቁ ሉድዊግ ሄሪን ስለ ኢትዮጵያ ጥንታዊ ስልጣኔ ሲናገር ከጥንት ታሪክ ጀምሮ ኢትዮጵያውያን እጅግ የተከበሩ ነገር ግን ሚስጥር የሆኑ ህዝቦች ናቸው። በቅርብ የተገኙ የስነ ቁፋሮ ግኝቶች ሁሉ የእነዚህን ጥንት የነበሩ ህዝቦች አሻራ በልዩ ልዩ ግዛቶች ማግኘት የተለመደ ነው። ጥንታዊ ግብፅን ብትጎበኙ፣ ወደ ኤፍራጥስና ጤግሮስ ወንዞች ብትሄዱ የጥንታዊያን ኢትዮጵያ ታሪክ ታገኛላችሁ። የእነዚህን ድንቅ ህዝቦች ታሪክ በጥንታዊ ግሪክ አፈ ታሪክ ውስጥ ሲያብረቀርቅ ታገኙታላችሁ ይላል። ስለ ጥንታዊ ግሪኮችና ሮማውያን ታሪክ ስንነሳ መጀመሪያ ማንሳት ያለብን ሚዝ ወይንም ማይቶሎጂ ስለሚባለው የእምነት አይነታቸው ነው። ማይቶሎጂ ማለት በጥንታውያኑ ማህበረሰብ ውስጥ ሲነገሩ የነበሩ ታሪካዊ ባህሎች ሲሆኑ በተለይ ግን የአምላካዊነት ድርሻ ያላቸው ተብለው ስለሚታመኑ ጣዖቶች ወይም ሰዎች የሚናገር ነው። በተለይ የጥንታዊ ግሪኮች ማይቶሎጂ በምዕራቡ ዓለም ባህልና ሳይንስ ላይ ታላቅ አሻራውን አሳርፏል።
ይህም የምዕራቡ ዓለም ታሪክና ፍልስፍና ጠንቅቆ ለሚያውቅ ሰው አዲስ አይደለም። በታሪክ እንደሚታወቀው ግሪኮች ጣዖታትን ወይንም አማልክት መኖራቸውን ከማመናቸው በተጨማሪ ለክብራቸውም የማምለኪያ ቦታዎችን ይሰሩላቸው ነበር። በግሪክና ሮማዎች ማይቶሎጂ 12 አማልክት ሴት ወይንም ወንድ ጣዖታት ከኦሊምፐስ ተራራ መነሻቸውን በማድረግ ያስተዳድሯቸው እንደነበር ያምኑ ነበር። እንደ ግሪኮች ማይቶሎጂ በሰማይ ላይ የሚታዩ ህብራተ ከዋክብት ወይንም ኮንስቴሌሽን በሰው አምሳል በእንስሳት ወይም ህይወት በሌለው ነገር ተመስለው በኦሎምፒያኖች እንዲቀመጡ ተደረገ። ታዲያ እነዚህ ጥንታዊ ግሪኮች ኢትዮጵያውያንን ከራሳቸው ወይም አማልክቶቻቸው አንጻር እንዴት ያዩዋቸው እንደነበር ጥንታዊ መዛግብትን ስንመረምር አስገራሚ ነገሮችን እናያለን። ብዙ ግሪካውያን ኢትዮጵያውያንን የሰውም ሆነ የስልጣኔ መገኛዎች ናቸው ብለው ያምኑ ነበር። በመሆኑም የጥንት የኢትዮጵያ ነገስታት ገናና ከመሆናቸው የተነሳ በጥንታዊ ግሪኮችና በሮማዊ ዘንድ እንደ አማልክቶቻቸው ወይንም ጣዖቶቻቸው ነበር የሚታዩት። አጥኚዋ ዱሪሲላ እንደጻፈችው ሄርኩለስ፣ ሳተርን፣ ኦሳይረስ፣ ዜውስ ወዘተርፈ የሚባሉትን የኩሽ ነገስታት ስሞች ጭምር ነበሩ። ሄረን ሊድዊግ እንደጻፈው ደግሞ ጥንታዊ ግሪኮች የጣሊያንንና ሲሲሊ ደሴቶችን ስም ጠንቅቀው ሳያውቁ ሩቅ ያለችውን ኢትዮጵያን በግጥሞቻቸው ያወድሱ ነበር ይላል። እዚህ ላይ እንግዲህ መነሳት ያለበት መሰረታዊ ጥያቄ አለ። ይህም ጥንታዊ ግሪኮችና ሮማውያን ኢትዮጵያንን ለምን በዚህ መልክ ተረዷቸው? እስከ ማምለክስ ምን አደረሳቸው የሚለው ሲሆን እስካሁን ስለ ጥንታዊ ኢትዮጵያን ስልጣኔና ታሪክ በጥቂቱም ቢሆን ከላይ የጠቀስነው ሐሳብ መልስ ይሆናል ብለን እንገምታለን። የኢትዮጵያ ታላቅ አገርነት በግሪክ በሆሜር ዘመንም ጎልቶ ይነገር ነበር። 800 ዓመት ከክርስቶስ ልደት በፊት የነበረው ሆሜር አሊያድና ኦዲሴር የተባሉ ሁለት መጽሐፍቶቹ ኢትዮጵያን ከተፈጥሮ ገዢ ኃይል በሚስተካከል መልኩ ሲገልጻት እስከ መሬት ጫፍ ድረስ የሚኖሩና ከአምላክ ጋር ቅርበት ያላቸው በማለት ስለ ነዋሪዎቿ ሲገልጽ፣ በተጨማሪ ኢትዮጵያኖች ትሮይና አረቢያን እንደገዙ ጭምር ይጽፋል። የታሪክ አባት የሚባለውም ከ490 እስከ 425 ቅድመ ልደተ ክርስቶስ የነበረው ታሪክ ጸሐፊው ሄሮዶቱስ ደግሞ ኢትዮጵያንን ሲገልጽ ከሳራ በታች የሚኖሩ ጥቁር ቆዳ ያላቸው ረጅም ቁመት እንዲሁም ቆንጆ ውበት ያላቸው ይልና በተጨማሪም የጥንት ኢትዮጵያውያን ብልሆች በዓላቶቻቸውና ደስታቸውን ሳይቀር አማልክትን ስለሚያስደስት የአማልክት አምላክም እየሄደ በዓላቱን በደስታ አብሯቸው ያሳልፋል ብሎ ጽፏል። ዲዮዶር የተባለው የሮማ ጸሐፊም ከግብጽ በፊት ኢትዮጵያ ስልጡንና ገናና የነበረች ናት። በመጀመሪያ ግብጽን ቅኝ አድርጋ ይዛ 18 የኢትዮጵያ ነገስታት ግብጽን ሲገዙ ራሷ ኢትዮጵያ ግን በማንም ተገዝታ የማታውቅ ነገስታቱና ህዝቡም የሰለጠኑ ደግ እንግዳን የሚቀበሉ ሰላማዊ የሆኑ በጦርነት ግን ብርቶችና ጀግናዎች ናቸው ሲል ጽፏል። በቅዱስ መጽሐፍም ይህቺ ታላቅ አገር ኢትዮጵያ ከ40 ጊዜ በላይ የተጠቀሰች ሲሆን ይልቁንም በኦሪት ዘፍጥረት መጽሐፍ ገና በሁለተኛው ምዕራፍ ላይ ገነትን ከሚያጠጡት ወንዞች አንደኛው ጊዮን ወይንም አባይ የኢትዮጵያ ምድር እንደሚከብ ጭምር ይገልጻል። ይህ ብቻ ሳይሆን እስራኤልን ከግብጽ ያወጣቸው ኦሪትን የጻፈው ነቢዩ ሙሴ እንኳን ኢትዮጵያዊቷን ሴት እንዳገባ ቅዱስ መጽሐፍ ይገልጻል። ይህ ሁሉ ማስረጃ የኢትዮጵያን ታላቅነት በእውነት የሚያስረዳን ታላቅ ማሳያ ነው። አህጉራችን አፍሪካ እንኳን ኢትዮጵያ ተብላ ትጠራ እንደነበረና የደቡብ አትላንቲክ ውቅያኖስን ግሪኮች ጭምር የኢትዮጵያ ውቅያኖስ ብለው ይጠሩት ነበር። በዚህ ስያሜም ይህ ውቅያኖስ እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ ተጠርቷል። ለዛሬ ያዘጋጀንላችሁን መርሃ ግብር እዚህ ላይ አበቃን። ይህን ዝግጅት ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ቻናላችንንም ሰብስክራይብ በማድረግ ይቀላቀሉን። በቀጣይ በሌሎች መርሃ ግብሮች እንጠብቃችኋለን። ቸር ጊዜ፣ ሰላም ያገናኛል። We'll be right back.